አሁን የማሳያችሁ ወርድፕረስ እንዴት ኢንስታል እንደምናደርግ ይሆናል። ስቴፕ 1 የመጀመሪያው ስቴፕ wordpress.org ላይ መግባት። wordpress.org ላይ ምን ታገኛላችሁ? እዚህ አይነት ዩአይ ታገኛላችሁ። እዚህ ጋር ጌት ወርድፕረስ የሚል አለ። ጌት ወርድፕረስ ተጫኑትና ምን ታደርጋላችሁ? እዚህ ጋር መታችሁ ዳውንሎድ ታደርጋላችሁ ማለት ነው። ስለዚህ ዳውንሎድ ካደረጋችሁ በኋላ ዳውንሎድ ታደርጋላችሁ። ዜን ዳውንሎድ እስከሚጨርስ መጠበቅ። ዳውንሎድ ካለቀ በኋላ ፎልደር ላይ ገብታችሁ ዳውንሎድ የሆነው ፎልደር ላይ ታገኙታላችሁ። እዚህ ጋር ታገኙታላችሁ። እኔ ዳውንሎድ አደረኩታለኝ እዚህ ጋር እንደምታዩት ማለት ነው። ይሄን አገኘዋለሁኝ። ይሄንን ምን አደርጋለሁ ማለት ነው? ኤክስትራክት አደርጋለሁ። ራይት ክሊክ አደርጋለሁኝ። ከዛ በኋላ ምን አደርጋለሁ? ኤክስትራክት አደርጋለሁ። ኤክስትራክት የት ነው? እዚህ ጋር ኤክስትራክት አለ። ኤክስትራክት ሳደርግ ዩዘርስ ኤችፒ ዳውንሎድ ወርድፕረስ 6.94 ላይ ኤክስትራክት ማድረግ ይልኛል። ዜን ኤክስትራክት ለዋለሁ ማለት ነው። ኤክስትራክት ካደረኩት በኋላ በዚህ መልኩ እንደምታዩት እዛው ዳውንሎድ ፎልደር ላይ ምን ያደርግልኛል ማለት ነው? ወርድፕረስ 6.94 የሚለው ላይ አገኘዋለሁ ማለት ነው። 6.94 የሚል ፎልደር አገኛለሁ። እዛ ውስጥ ወርድፕረስ የምትላለች ያችን ወርድፕረስ የምትለዋ ምን አደርጋለሁ ማለት ነው? ኮፒ አደርጋለሁ። ራይት ክሊክ ኤክስትራክት ከሆነ በኋላ ማለት ነው ኮፒ አደርጋለሁኝ። ኮፒ አድርጌ የተወስደዋለሁ ሎካል ዲስክ ሲ ላይ። ከዛ ሎካል ዲስክ ሲ ላይ ምን ወስዳለሁ? ሎካል ዌብ ሰርቨራችን ላይ ዛምፕ ላይ ሄዳለሁኝ። ዛምፕ ላይ ምን አለ? ዜር ኢዝ htdocs አለ። htdocsን ኦፕን አድርጌ ምን አደርጋለሁ? ፔስት አደርጋለሁ ማለት ነው። ስለዚህ የመጀመሪያው ስቴፕ ምንድነው? ዳውንሎድ ማድረግ። ዳውንሎድ ከሆነ በኋላ ኤክስትራክት ማድረግ። ኤክስትራክት ካደረግን በኋላ ኤክስትራክት ከሆነው ፎልደር ውስጥ ወርድፕረስ ወይ ነው ኤክስትራክት ከሆነው ፎልደር ውስጥ ምን የምትለው ማምጣት ነው? ወርድፕረስ የምትለው ማምጣት ነው። እዚህ ጋር ይሄ ወርድፕረስ የሚለውን ኮፒ አድርጌ ወደ ምን አመጣሁት? ሎካል ውስጥ ላይ ማነው ሎካል ዲስክ ላይ ዛምፕ ላይ ከዛ በኋላ htdocs ላይ አመጣሁት ማለት ነው። ካመጣሁት በኋላ ምን አደርጋለሁ? ስሙን እቀይራለሁ ወደ ራሴ። ዘን እኔ ስሙን ማድረግ ማን ነው የፈለኩት? ማይ ሳይት ማለት ነው የፈለኩት። ማይ ሳይት እለዋለሁ ማለት ነው። በቃ ስለዚህ የመጀመሪያው ስቴፕ አልቋል። ከዚህ በኋላ ምንድነው የማደርገው? ብራውዘር ላይ ሄጄ ምን አደርጋለሁ ማለት ነው? ሎካል ውስጥ ብዬ ጽፋለሁ ማለት ነው። ሎካል ውስጥ ብዬ ስጽፍ ያሉ ዝርዝሮች እንዳለ ይመጡልኛል ማለት ነው። ካልሆነ ሎካል ውስጥ ምናምን ብላችሁ ማድረግ ይችላል። ኦኬ ለምን አልሰራም? ዛምፕ ፎልደር ዛምፑን ስላላነሳሁት ነው። ዛምፓችሁን ታስነሳላችሁ። እዚህ ጋር ትመጡና ሎካል ዲስክ ላይ ከዛ በኋላ ዛምፕ ላይ ገብታችሁ ምን ታደርጋላችሁ ማለት ነው? ዛምፕ ኮንትሮላችሁን ደብል ክሊክ ታደርጉታላችሁ ማለት ነው። አንድ ጊዜ ብቻ ከሆነ ካላደረጋችሁ ብዙ የምትቸገሩት ለዛ ነውና ዛምፕ ኮንትሮል ታስነሱታላችሁ። እኔ ከዚህኛው አንድ ብቻ ዛምፕ ስለሆነ ያለኝ ከዛ ላስነሳው ማለት ነው። ዛምፕ ኮንትሮልን አስነሳዋለሁኝ። እኔ አስ አድሚኒስትሬተር ነው ማስነሳው። እናንተ ከፈለጋችሁ በኖርማል ማስነሳት ትችላላችሁ። ዜን ከተነሳ በኋላ ምን አደርጋለሁ ማለት ነው? ሁለቱን የመጀመሪያዎቹን አፓችንና ማይስኩዌል ሁለቱንም ስታርት አደርጋለሁ ማለት ነው። ስለዚህ በዚህ መልኩ ሁለቱም ስታርት መሆናቸውን ካረጋገጣችሁ በኋላ ስቶፕ ሚል እንትን በተን ይኖራል ማለት ነው። ስታርት መሆናቸውን ካረጋገጣችሁ በኋላ ብራውዘራችሁ ላይ ሄዳችሁ ሎካል ውስጥ ስትሉት ምን ያደርግላችኋል ማለት ነው? ያሏችሁን ያሳያችኋል ማለት ነው። እዚህ ጋር ፎር ኤግዛምፕል አሁን እኛ ኮፒ ያደረግነው ምንድነው? ማይ ሳይት የሚለውን ነው። ማይ ሳይት የሚለውን መጫን እችላለሁ ወይም ደግሞ እዚሁ ላይ ስላሽ ማይ ሳይት ብዬ ስጽፍ ምን ያደርግልኛል ማለት ነው? የኔን ያመጣልኛል ማለት ነው። ኢንተር እለዋለሁ ማለት ነው። እስከምትከፍቱን ዘገየ ትጠብቃላችሁ። ኦኬ ከከፈተ በኋላ እንደዚህ ያመጣላችኋል። ዜን እዚህ ጋር ቋንቋ ትመርጡና እንግሊዝኛ መረጣችሁ። ከዛ በኋላ ምን ታደርጋላችሁ? ኮንቲኒው ትላላችሁ። ኮንቲኒው ስትሉት እነዚህ አራት ነገሮች ኖሯችሁ ይገባል። አምስት ነገሮች ኖሯችሁ ይገባል ብሏል። ዳታቤዝ ኔም ያስፈልጋችኋል። ዳታቤዝ ዩዘር ኔም ያስፈልጋችኋል። ሩት ነው ዳታቤዝ ዩዘር ኔማችሁ የሚሆነው። ዳታቤዝ ፓስዋርድ ባዶ ነው የምናደርገው። ዳታቤዝ ሆስት ሎካል ሆስት ነው። ቴብል ፕሪፊክስ ደግሞ WP ነው። ሶ ባይ ዲፎልት አለው። እዚህ ምንድነው የምናደርገው? አሁን ዳታቤዝ ኔም ስለሚያስፈልገን አሁን እዚህ ጋር ሌትስ ጎ እንበለውና ቦታ ይሰጠናል። ኢንፑቶችን የምናስገባበት ወርድፕረስ ዳታቤዝ ኔም የምናስገባበት ዩዘር ኔም የምናስገባበት ይሄን የምናስገባበት ነው። ዩዘር ኔሙ ምንድነው? ሩት ነው። አሮቲ ነው። ፓስወርድ ባዶ ነው። ይሄኛው ሎካል ውስጥ ባለበት ነው የምትተውት። ወርድፕሬስ ዳታቤዝ ኔማችን ለማግኘት እንደምናደርገው ማለት ነው ዛምፓችን ላይ እንሄድና ማንን እንከፍታለን? እዚህ ጋር ማይስኩዌል ላይ አድሚኑን እንከፍታለን ማለት ነው። አድሚኑን ስንከፍተው ምን ያመጣልና እንደዚህ አይነት ሳይት እንትን ያመጣልና ስለዚህ አዲስ ዳታቤዝ ነው ክሬት ማድረገው ኒው ልበለውና ኒው ላይ የፈለጋችሁትን ስም ማስቀመጥ ትችላላችሁ። ፎር ኤግዛምፕል እኔ ዛሬ ቀኑ ማነው? ኢትስ ፍራይዴ የሚባል ዳታቤዝ ላድርገው። እናንተ ደስ ያላችሁ ማድረግ ትችላላችሁ። ዜን ፍራይዴ ልበለው ክሬት እናንተ ከንትኑ ጋር ከአፓችሁ ጋር የሚገጥም አድርጉት። ለምሳሌ የጫማ ከሆነ ሹዝ የምናምን ከሆነ እንደዚህ በራሱ በሚገጥመው ታደርጉታላችሁ ማለት ነው የዌብሳይታችሁን ዳታቤዝ። ስለዚህ ፍራይዴ የሚባል ዳታቤዝ እዚህ ጋር አለ ማለት ነው እንደምታዩት። ዜን ፍራይዴን ካስኳላ ወዴት ሄዳለሁ? ወደ ዳውንሎድ ሄድና እዚህ ጋር ምን አደርጋለሁ ማለት ነው? እዚህ ጋር ፍራይዴን አስገባለሁ ማለት ነው። ዳታቤዝ ኔሙ እሱ ነው። ፍራይዴ ያለ ሩት አስገብቻለሁ። ፓስዋርድ ባዶ ነው ተዋለሁ። ሎካል ውስጥ ደግሞ ባለበት ትቼ ምን አደርጋለሁ ማለት ነው? ሰብሚት እላለሁ ማለት ነው። እናንተ የምታደርጉት ይሄ ነው። እኔ 307 ስለምጠቀም 307 አደርጋለሁ። እናንተ ግን ባለበት ነው የምትተውት። እቺኛቱ ፕሪፊክስ ናት ወይም ደግሞ ቴብሉ ያናኑ ክሬት ሲደረግ እቺኛቱ ልክ እንደ ስልክ ቁጥር +251 እንዳለ ሁሉ ዳታቤዝ እንትኖቹም WP ይኑረው የሚል ህግ ስላለው ነው። እናንተ መቀየር ትችላላችሁ። ሌላ ይፈልጋችሁ ማድረግ ትችላላችሁ። ከዛ ይሄን ካደረጋችሁ በኋላ ሰብሚት ትላላችሁ ማለት ነው። ሰብሚት ስትሉት እንደዚህ ያመጣል። እንደዚህ ካልመጣላችሁ ምን ቼክ ታደርጋላችሁ? ዳታቤዝ ኔማችሁን ቼክ ታደርጋላችሁ። ስፔስ እንዳይኖረው ምናምን እሱን በደንብ ቼክ ታደርጋላችሁ። ዳታቤዝ ስማችሁ የተስተካከለ ካልሆነ ኤረር ያመጣባችኋል። ሌሎችንም ደግሞ በስርዓት ካልጻፋችሁ ኤረር ያመጣባችኋል። እነሱን ነገር እርግጠኛ ከሆናችሁ በኋላ እንደምታደርጉት ማለት ነው ረን ዘ ኢንስታሌሽን ነው የምትሉት ማለት ነው። ዜን ረን ዘ ኢንስታሌሽን
ዜን ረን ስታደርጉት እዚህ ጋር ሳይት ታይትል አስገቡ ይላችኋል። ዜን ስሙ ማይሾፕ አልኩት፣ ዩዘር ኔሙን አድሚን አልኩት። እናንተ የፈለጋችሁት ማድረግ ትችላላችሁ። ከዛ በኋላ እዚህ ጋር ፓስዋርድ ማስገባት ይኖርባችኋል። ፓስዋርድ ለአሁኑ እኔ ቀለል ያለ ላድርገው፣ 1 2 3 4 ላድርገው። እናንተ የፈለጋችሁትን ፓስዋርድ መጠቀም ትችላላችሁ። ይሄው ደካማ ስለሆነ ደካማ ከሆነች እኛትን ኦን ማድረግ ይጠበቅባችኋል። ብዙ ካረጋችሁት ግን ደካማነቱ ራሱ ይለቀዋል እንደ ጥንካሬው ማለት ነው። ያን ካረጋችሁ እሷም ትጠፋለች። ነገር ግን እኔ ለአሁኑ እንዳይጠፋኝ 1 2 3 4 ነው ማድረገው። ዜን ኮንፊርም ማድረግ ይኖርብኛል። ኮንፊርም አድርጋለሁ። እዚህ ጋር ምን አስገባለሁ ማለት ነው? ኢሜይሌን አስገባለሁኝ ማለት ነው። እናንተ ኢሜይላችሁን ታስገባላችሁ። ከዛ በኋላ ኢንስታል ወርድፕረስ ትሉታላችሁ ማለት ነው። ማይሾፕ ሳይት ታይትል ነው። ዌብሳይቱ ላይ ከላይ ታይትል የሚመጣው ልክ እንደ ሎጎ ያለበት ቦታ ላይ የሚመጣው ሲሆን እኛው ደግሞ ዩዘር ኔም ነው እንዳይጠፋባችሁ። ምክንያቱም ከዚህ በኋላ በዚህኛው ነው የምትገቡት፣ በአድሚን እና በ1 2 3 4 ነው የምትገቡት። እናንተ ደግሞ በራሳችሁ ትገባላችሁ ማለት ነው። ሪል ኢሜይላችሁን ታስቀምጣላችሁ፣ ፓስወርድ ፎርጌት ምናምን እንዲጠቅማችሁ ማለት ነው። ከዛ በኋላ ሳይት ታይትል የፈለጋችሁትን የዌብሳይታችሁን ዩዘር ኔም ታስገባላችሁ፣ ፓስወርድ ታስገባላችሁ። ኮንፊርም ዊክ ፓስወርድ ዊክ ካረጋችሁ ጠንካራ ከሆነ ግን አይመጣም ሲጀመር። ከዛ በኋላ ኢንስታል ወርድፕረስ ታደርጋላችሁ ማለት ነው። ኢንስታል ሆኗል። ከዚህ በኋላ ሎጊን ትላላችሁ ማለት ነው። ሎጊን ስታደርጉ ምንድነው አሁን አድሚን ከዛ 1 2 3 4 ሎጊን። ስለዚህ ምን ሆኗል ማለት ነው? አሁን ወደ ወርድፕረስ ማኔጅመንት ፔጃችን በቀጥታ ገብተናል ማለት ነው። ዜና አሁን ኢንስታል አድርገን ዜና አሁን ወደ መስራት ክልሉ ገብቶልኛል ማለት ነው። ከዚህ በኋላ አሁን መስራት ጀመር ይችላል። አሁን ግን እስካሁን ምን ሰራ ባይ ዲፎልት ኢንስታል ስናደርገው ምን ይዞ መጣ የሚለውን ለማየት ሎካል ሆስት ስፔስ አያስፈልገውም ስላሽ ማይ ሳይት ብዬ ልግባና ምን እንዳለው ልመለከት። እንደምታዩት አሁን የመጀመሪያውን ምን አስቀምጦልኛል ማለት ነው? ሳምፕል ፔጅ አስቀምጦልኛል ማለት ነው። መስራት ጀምሯል ማለት ነው። ስለዚህ አሁን ደግሞ አድርገው ግን እኔ ግን የራሴን ቴም እና ፕለጊን መጠቀም ፈልገው ዳሽቦርድ ላይ መጣና ምን ፈልጋለሁ ማለት ነው? አፒራንስ ላይ አፒራንስ የሚላለ ከጎን በኩል አፒራንስን ተጭኜ ቴም ይላለሁኝ። ቴም ላይ ስመጣ የቴም ዝርዝሮች አሉ። ምን አደርጋለሁ እዚህ ጋር አድ ቴም ይላለሁኝ። አድ ቴም ሴል የምኖች ዝርዝር ይመጣልኛል፣ የቴሞች ዝርዝር ይመጣልኛል። ከዚህ ውስጥ ማንን እንፈልጋለሁ ነው? አስትራም እንፈልጋለሁ። እዚህ ጋር ሞር ፊውቸር ብዙ ፊውቸሮች ስላላት አስትራም ትላለች። እዚህ ጋር ይችን አስትራን ኢንስታል አደርጋለሁኝ። እንደምታዩት ከዚህ ጋር ቀጥታ ኢንስታል ማድረግ እችላለሁ። በዚህ ካልሆነ ደግሞ ዳውንሎድ አድርጌ መጫን እችላለሁ። እዚህ ጋር አፕሎድ የሚላል እንደምታዩት አፕሎድ ማድረግ እችላለሁ። ከየት አመጣው ነው አፕሎድ የምናደርገው ካላችሁኝ የት ትመጣላችሁ? እዚሁ ጋር wordpress.org ላይ መጣችሁ፣ እዚህ ጋር መጣችሁ ኤክስቴንድ የምትላለች እዛው ጋር ማለት ነው። ኤክስቴንድ ላይ ቴም አለ፣ ፕለጊን አለ። ከነዚህ ውስጥ የፈለጋችሁት ማውረድ ትችላላችሁ ማለት ነው። እዚህ ጋር አሁን ይሄኛው ኦሬዲ ምን እያለልኝ ነው? ኢንስታል እያደረገልኝ ነው። ኢንስታል አድርገልኝ እዚህ ጋር እንደምታዩት አሁን ይሄ ምን ሆኖ ኢንስታል አደረገልኝ? አስትራዋን ኢንስታል አድርጎልኛል። ኢንስታል ካደረገልኝ በኋላ አክቲቬት አደርጋታለሁ ማለት ነው። የቅድሙ ኢንተርፌስ አይታችኋል። ይሄን ነበር የሚመስለው። ዜን ስቶን አክቲቬት ሳረጋት ምን ይፈጠራል የሚለውን ደግሞ ነው ያለን። ይሄኛው ዲፎልቱ ነው። ይሄ ዲፎልት የነበረው ነው። ይሄኛው ግን ምንድነው አስትራን ጭኛለሁ ማለት ነው። ከዚህ በኋላ አስትራን መጥቼ እዚህ ጋር ማይ ሾፕን አሁን እንደገና ሎካል ስላሽ ማይ ሳይትን ሪፍሬሽ ባደርገው የማንን ኢንተርፌስ ይዞ ይመጣል ማለት ነው? የአስትራን ኢንተርፌስ ይዞ ይመጣል ማለት ነው። ስለዚህ ይሄ የአስትራ ኢንተርፌስ ነው። ይሄ የአስትራ ነው። ማይሾፕ ምንለው ቅድም ታይትል ያስቀመጥነው ነው። ዜን ይሄኛው ሳምፕል ነው ማለት ነው። ይሄኛው የአስትራ ማለት ነው። ልዩነታቸው ይሄን ይመስላል፣ የዲፎልቱና የአስትራው ማለት ነው። ስለዚህ አስትራዋ ሞር ከስተማይዝ ለማድረግም የተሻለች ናት። እንደሆነ ብዙ ሰፖርቶችም ስላሏት ማለት ነው። ስለዚህ በዚህ መልኩ ምን ጭነናል? ቴም ጭነናል ማለት ነው። አስትራ የሚባል ቴም ጭነናል ማለት ነው። ከዚህ በኋላ ደግሞ ምንድነው የምንጭነው? ፕለጊን ነው የምንጭነው። ፕለጊን ለመጫን ወይት እንሄዳለን። እዚህ ጋር ፕለጊን የሚለው ላይ እንመጣና ፕለጊን ላይ ምን የሚላል እዚህ ጋር አድ ፕለጊን የሚላል አድ ፕለጊን እለዋለሁ። እዚህ ምን ይመጣልኛል? የፕለጊን ዝርዝሮች ይመጡልኛል። እዚህ ጋር ፖፑላር የሚለውን እመርጣለሁ። ፖፑላር ከሚለው ውስጥ ማንን አገኛለሁ? እዚህ ጋር ኤሌመንተር እናገኛለሁ። ኢንስታል አድርገዋለሁ ማለት ነው። ነገር ግን ሌላው አማራጭ ምንድነው? አሁን ይሄኛውን ኤሌመንተርን እዚህ እምቢ ቢለንና ወይ ደግሞ ኔትወርክ ቢያስቸግር ምን አደርጋለሁ ማለት ነው? እዚህ ጋር ዳውንሎድ wordpress.org ላይ ሄድና ኤክስቴንድ የምትለውን እጫናለሁ። ኤክስቴንድ ላይ ፕለጊን አለ፣ ቴም አለ። አሁን ምንድነው የፈለኩት ነው? ለምሳሌ ፕለጊን ቴም የምትሉ ሁሉም ቴሞች እዛ ያያችኋቸውን ታገኛቸዋላችሁ። እዚህ ጋር ፕለጊን ላይ ስትመጡ ፕለጊኖቹን ታገኛቸዋላችሁ ማለት ነው። ፕለጊን ላይ መጥቼ ለምሳሌ ነው የፈለኩት ማን ነው? ኤሌመንተርን ነው። ኤሌመንተር ብዬ ሰርች አደርጋለሁ። ቢውልድ ለማድረግ የሚያግዘኝ ስለሆነ ሰርች ሳደርገው ምን ይመጣል ማለት ነው? ኤሌመንተር ነው ያመጣልኛል ማለት ነው። ኤሌመንተር መጣች እዚህ ጋር። ስለዚህ ኤሌመንተርን ክሊክ አድርጌ ምን አደርጋለሁ? እዚህ ጋር መጥቼ ዳውንሎድ አደርጋለሁ ማለት ነው። እዚህ ጋር መጥቼ ዳውንሎድ አደርጋለሁ ማለት ነው። ስለዚህ ዳውንሎድ ሳደርገው በዚህ መልኩ ምን ይሆናል ማለት ነው? ዳውንሎድ ይሆናል ማለት ነው። ገብቷችኋል አይደለ? ስለዚህ ዳውንሎድ የሆነው ምን አደርጋለሁ ማለት ነው? ወደዛ አመጣለሁ። ወደ ምን አመጣለሁ ማለት ነው? ኢምፖርት አደርገዋለሁ። ዜን እዚህ ጋር በሄድ አሁን ኤሌመንተሯ ምን ሆናለች ማለት ነው? እዚህ ጋር የምታዩት ይሄው ኤሌመንተሩ እዚህ ጋር ምን ሆኗል? ኢንስታል ሆኗል። ወይም ደግሞ ዳውንሎድ ሆኗል። ዳውንሎድ ከሆነ በኋላ መጫን እችላለሁ ማለት ነው። ስለዚህ አሁን እዚህ ጋር መጥቼ ሳይ እስካሁን እንደምታዩት ምን አደረገ? ኢንስታል አድርጎ አልጨረሰም። ዜን እኔ አፕሎድ ላድርገው። አፕሎድ ፕለጊን የሚለውን ጫንና እዚህ ጋር አፕሎድ ፕለጊን ስለ የዚህ አይነት ኢንተርፌስ ያመጣልኛል። ዜን ቹዝ ፋይል ብዬ ምን አደርጋለሁ ማለት ነው? ማንን መርጣለሁ? ከዚህ ጋር ኤሌመንተሩ
የት ነች ኤሌመንተር የምትለዋን እመርጣለሁ ማለት ነው። ምክንያቱም ፕለጊን እሷ ስለሆነች ዚፕ ፋይል እንደሆነ ነው የምታወርዱት እንትን የምታደርጉት ኦፕን። ምክንያቱም ዳውንሎድ ላይ ነው ያለው፣ ዳውንሎድ ላይ ኤሌመንተር የሚላል እሱን ኦፕን አደርጋለሁ ማለት ነው። ዜን ከዚህ በኋላ ምን አደርጋለሁ ኢንስታል አደርጋለሁ። ምክንያቱም ያኛው እዚህ ጋር እንደምታዩት አሁን ምን ሆኗል አሁን ኢንስታል አድርጎኛል። በዚህም በነገራችን ላይ እንደምታዩት ኢንስታል ሆኗል። አክቲቬት ማድረግ የሚጠበቅብኝ ይሄኛው አሁን ከምን ስትፈልጉ ነው ከዳውንሎድ ካረጋችሁ በኋላ ስትፈልጉ ነው እዚህ ጋር ይሄን የምትጠቀሙት። ራሱ ከሰራላችሁም እዚህ ጋር መታችሁ ምን ታደርጋላችሁ አሁን ይሄ ጨርሶታል። ስለዚህ ኢንስታል ካደረገልኝ ምን አደርጋለሁ አክቲቬት አደርጋለሁ ማለት ነው። በዚህኛው ከሆነ ደግሞ ኢንስታል ነው ብልና ኢንስታል ነው ካልኩ በኋላ ይሄኛውንም አክቲቬት ነው የማደርገው ማለት ነው። ኢንስታል ነው ብዬ ምን አደርጋለሁ አክቲቬት አደርጋለሁ። ሁለቱም ያው ነው ተመሳሳይ ነው። ይሄኛውን ስመጣ እዚህ ጋር አክቲቬት ነው የማደርገው። እንደምታዩት ይሄንኛ እዚህ ጋር ኢንስታል እያደረገ ነው። ፕለጊንም ይሁን ፕላስ ቴምም ደግሞ አክቲቬት ሳይደረግ መጠቀም ስለማይቻል አክቲቬት ማድረግ ይኖርባቸዋል። ዲሊት ማድረግ ስትፈልጉ ደግሞ ዲአክቲቬት ማድረግ ይኖርባቸዋል። አሁን ይሄኛው ምን እያደረገ ነው ማለት ነው ኤክስትራክት እያደረገ ነው፣ ወይም ደግሞ ያመጣውን አንዚፕ እያደረገ ነው ቴሙን ማን ነው ፕለጊኑ ማለት ነው። ያላችሁ መንገድ ሁለት እንደሆነ ለሶስት ብዙ አይነት መንገድ እንዳላችሁ ለማሳየት ያክል ነው። ኖርማል ከዛው ቀጥታም ትችላላችሁ፣ እንደውም ደግሞ በሌላ ዳውንሎድ አድርጋችሁ ምን ማድረግ ትችላላችሁ ማለት ነው አፕሎድ ማድረግ ትችላላችሁ የሚለውን ለማሳየት ነው ማለት ነው ያደረኩት። አሁን ምን እያለኝ ነው ያለው ዴስቲኔሽኑ ኦሬዲ አለ ነው እያለኝ ያለው እዚህ ጋር። ምክንያቱም ምንድነው ማለት ነው ቅድም ከኖርማሉ ኢንስታል ስላደረኩት ማለት ነው ልተውና ካንስል ልበል። ምክንያቱም እዛ ጋር ከራሱ ኢንስታል ስላደረኩት ካንስል ጎ ባክ ልበልና ምን አደርጋለሁ ማለት ነው። እናንተ ግን ስትሆኑ እንደሚያደርግላችሁ እዚህ ጋር የሚመጣላችሁ አክቲቬት ላድርገው ነው የሚል ነው የሚመጣላችሁ። ለምን ከአፕሎድ በኋላ ብቻ ስለሆነ፣ እኔ ግን ከሁለቱም ስላደረኩት ነው። እዚህ ጋር እንደምታዩት አሁን ፖፑላር ላይ ማንን አግኝቼ ነበረ ኤሌመንተርን አግኝቼ ነበረ። ኤሌመንተር ምን ሆናልኛለች ኢንስታል ሆናልኛለች። ምን ማድረግ ነው የሚጠበቅብኝ አክቲቬት ማድረግ ነው የሚጠበቅብኝ። ስለዚህ እዚህ ጋር ልክ አክቲቬት ሳደርጋት እዚህ ጋር ትመጣለች። አሁን እዚህ ጋር አስትራ መታለች አይደል? እዚህ ጋር እንደምታዩት ቀደም ኢንስታል ስላደረኳት ይችኛይቱንም አክቲቬት ሳደርጋት ማለት ነው የት ትመጣለች ማለት ነው እዚህ ጋር ትመጣለች ማለት ነው። ስለዚህ የት መጣ ማለት ነው እዚህ ጋር እንደምታዩት ማለት ነው ኤሌመንተሯ እዚህ ጋር መታለች ማለት ነው። ከዚህ በኋላ ኤዲት ማድረግና ፔጆችን መጨመር ትችላላችሁ ማለት ነው። ዜን የመጀመሪያው የኢንስታሌሽን ስራ ይሄን ይመስላል። ኢንስታሌሽኑ ይሄ በቂ ነው። አንድ ነገር ልጨምራችሁና ምንድነው አሁን ድጋሚ ለምሳሌ ሌላ ጊዜ ስትመጡ ምንድነው የምታደርጉት መሰላችሁ? አሁን ሎጋውት ልበልና ልውጣ፣ ሎጋውት ልበልና ልውጣ። እዚህ ሎጋውት ብዬ ወጥቻለሁና ድጋሚ ስትመጡ ሌላ ጊዜ ማድረግ ያለባችሁ ምንድነው የመጀመሪያው ስራችሁ የሚሆነው ዛምፕ ማስነሳት ነው። ዛምፓችሁን ሁለቱንም ስታርት ታረጋላችሁ መጀመሪያ ስትገቡ። ከዛ በኋላ ሁለቱንም ስታርት ካረጋችሁ በኋላ ብራውዘሩ ላይ ሄዳችሁ ምን ታረጋላችሁ ሎካል ሆስት ስላሽ ማይ ሳይት የእናንተን ፎልደር ማይ ሳይት ትላላችሁ ማለት ነው። ይሄን ስትሉ ምን ያመጣላችኋል ማለት ነው የእናንተን ሎጊን ያመጣል። ይሄኛው የምንድነው እንትኑ የእናንተ ዲፎልት ሳይት ይሄ የተሰራው ማለት ነው። በቅድም በሳምፕል የተሰራው ነው። አሁን ኤዲት ለማድረግ ስትፈልጉ ምንድነው የምታረጉት ማለት ነው እዚህ ጋር ፎልደሩ ላይ መታችሁ ብታዩት ዛምፑ ላይ ብዙ አይነት ፎልደሮችን ታገኛላችሁ። ኤችቲዶክስ ላይ እንምጣና ከዛ ማይ ሳይት ላይ ስንመጣ ምን አለ ደብሊውፒ አድሚን ና ደብሊውፒ ኮንተንት ና ደብሊውፒ ኢንክሉድ አሉና ደብሊውፒ አድሚን የምንለው ፔጆችን የምንቆጣጠርበት ሲሆን ደብሊውፒ ኮንተንት ደግሞ ምንድነው እነዚህ ፕለጊኖች ያሉበት ነው። ለምሳሌ ቅድም ፕለጊን ምን አውርደናል ኤሌመንተር አውርደናል። ቻት ኤሌመንተር እዚህ ጋር አለች ማለት ነውና አሁን እዚህ ጋር ደብሊውፒ አድሚን ላይ ኤዲት ለማድረግ ስለምንጠቀም ከኢንዴክስ ፒኤችፒ ስለሚነሳ ምን እናደርጋለን ማለት ነው እዚህ ጋር መታችሁ ይችኛይቱን ባለችበት ትተዋትና ይችኛይቱን ኮፒ እናርጋት ወይም ደግሞ እዚሁ ላይ ምን ታደርጋላችሁ ስላሽ wp admin ብላችሁ ምን ታረጋላችሁ ማለት ነው ስራችሁን ትጀምራላችሁ ማለት ነው። ቀጣይ ስትገቡ ለመስራት ሎካል ሆስት ስላሽ እናንተ ፎልደር ስላሽ wp ሎጊን ስትሉት የእናንተ ምን ያመጣላችኋል ማለት ነው ሎጊን ማለቻችሁን ያመጣላችኋል። ሎጊን ትላላችሁ ቅድም ክሬት ያደረጋችሁትን 1 2 3 4 ዜን ሎጊን ብላችሁ ምን ታረጋላችሁ ማለት ነው ስራ ትጀምራላችሁ ማለት ነው። ስለዚህ አሁን ከዚህ በኋላ ወደ ምን ትላላችሁ ማለት ነው ወደ መስራት ትቀጥላላችሁ ማለት ነው። ያችን ፕሪፊክሷን አንዴ ላሳያችሁ እንዴት እንደመጣች እዚህ ጋር እንሄድና ፕሪፊክሷን ያቺ wp ያላት ፕሪፊክስ ለምን እንደመጣች እዚህ ጋር ላሳያችሁ። አያችሁት እዚህ ጋር እንደምታዩት የትኛውንም ክሬት ስናደርግ እዚህ ጋር ምን ያደርጋል ማለት ነው wp አንደርስኮር ያለ ሌሎችን wp አንደርስኮር ያለ ነው የሚጽፈው ማለት ነውና ለዛ ነው wp ፕሪፊክስ ምንላት ከዚህ የመነጨ ነው ማለት ነው። ዜን ሌላውን በቀጣይ ቪዲዮ እንሰራላችኋለን። ትንሽ ቪዲዮ ረዘም ብሏል፣ ቅርታ ለዛ እናመሰግናለን።